ድሃውን እንዳይሰቃይ የምናደርግበት መንገድ ኢትዮጵያ ውስጥ የሚፈለገውን ነገር በደንብ አድርገህ ብታስተካክል የኢትዮጵያ ሕዝብ በሰፊው ሊጠቀም ይችላል። እኛቴ ይሄ ነው። በቅርቡ እመጣለሁ፣ አይዟችሁ። ሼህ አላሙዲን ለፍቅር ጠይቆሻል? እውነት ነው? በአግኝተው ነው የሚጠይቁኝ። እኔ የምኖረው እንግሊዝ ሀገር፣ እሳቸው የሚሻፍዱት ኢትዮጵያ። አርቲስትና አትሊስት እየፈለጉ ነው የሚያጫውቱት ሼህ አላሙዲን። አንዳንድ ፍሬ ቆንጅዬ ልጆች አሁን እሳቸው ስራ የላቸው ስለሚውሉ ድራማ ያሉ ድራማ ሲያዩ ማህደርን ሮማን ተሰማ እኮ አሰማ በእንደዚህ አይነት ነገር ይፈልግሻል ምናምን ብለዋት እኮ ነው በኮሜንት እንደዚህ እያወራች ስለተለያዩ ነገሮች ይፈልጉሻል ሼህ አላሙዲን ብለዋት ያው ለሱ ምላሽ እየሰጠች ነው እንደዚህ ብለ ያው ግን የታወቀ ነው የአርቲስቶቹ ምናምን ጉዳይ የታወቀ ነው። በፊት እኔ እንትን ነበር የሚመስለኝ ዝም ብለው ለወሬ የፈጠሩት ምናምን፣ ግን ሪያሊቲው ሲታይ ለካ እውነትም በፕሌን ውስጥ ምናምን አክፈዋት ምናምን አየውና ደነገጥኩ። ጉዲ ምናምን እዚህም ሀገር እንዲህ አይነት ነገር አለ ምናምን ገረመኝ። ብቻ እንደዛ ነው። ከናንተ ጋር እኮ ከምጨቃጨቅ ሼህ አላሙዲን አሁን ይመጣሉ። እሳቸውን እያሷኩ እኮ ቁጭ ብዬ መኖር እችላለሁ። ሼህ አላሙዲንን ኩርኩር እያርኩ ቀን ሙሉ ካካካካ እያሉ እየሳቁ እድሜያቸውን እያስጨመርኩ ከእሳቸው ጋር እኮ ሙድ እያስኩ መኖር እችላለሁ። በስልክ ለንደን ሀገር ቁጭ ብዬ ሼህ አላሙዲንን እያሳኩ መኖር እችላለሁ። ለማሳቅ ስንት ብር እንደሚከፈል ታውቃለህ? ሼህ አላሙዲን የሚያጫውቷቸው የት አባት አገኛለህ? ከዚህ በኋላ ፉል ታይም ሀብታም በማሳቅ እሰራለሁ። ከእናንተ ጋር ልጨቃጨቅም ከሀብታሞች ጋር ልሳሳቅም እንዴ? እናንተ ድሃዬ ይሻልሻል። ሮሚ ያስባችሁታል? አንተም ብትሆን የነሱ አሳቂ ብትሆን ለነሱ ፐርሰናል ኮሜዲያን ብትሆንላቸው በጣም የምታዝናናቸው ነው የሚመስለኝ። እዚህ ምኛን ፈታ እያደረገችን ነው መቻት ብቻ አሪፍ ቢዝነስ ፕላን ነው ቢሳካ ማለት ነው። ከበር አሪፍ ነው በጣም ፐርሰናል። እንደዚህ በፐርሰናል ደረጃ እኮ የሚቀጠሩ ምናምን አሉ መሳቅ ምናምን ላቃታቸው ማለት ነው ባደጉት ሀገራት እና ይመቻት ብቻ ከሆነ። ግን ዋናው ጥያቄ የት ይገኛሉ ነው። ሼህ አላሙዲን ከየት ይመጣሉ? ከባድ ነው። እሳቸው ማግኘት ቢሊዮነር ናቸው። ከባድ ነው ፐርሰናሊ ማግኘት። ባላባ ባህል ሴት ይገረዛል እንዴ እናንተ ሀገር? አዎ ይገረዛል እኛ ጋር። እሳይ ተመስገን። እናንተ ጋር ይገርዛሉ? አዎ እኛ ጋር ይገረዛል። በስማም በጣም ጥሩ ነው። እግዚአብሔር ይመስገን። እናንተ ሀገር በተወለዱ ጉራጌዎችም ጥሩ ነበር። ወንድ ያው ይገረዛል ሁሉ። አዎ ወንድም ሁሉም ይገረዛል። እኛ ራሳችን ሳናቅ ነው ምን የተገረዝነው። እኔ ራሴን ሳላቅ ነው በልጅነቴ ማለት ህፃን ነኝ። እሰይ እግዚአብሔር ያክብራቸው። ጌም ስጡልኝ ጊፍት ለዚህ ልጅ። ሴትም ይገረዛል። እናንተ ሀገር ነበር ሁሉንም ወስዶ መውለድ እዛው አማራም ኦሮሞም እዚህ ያስቸገሩ ሶሻል ሚዲያ ላይ እናንተ አባላ ቆይ የሚገርዙ ሰዎች ወደ ለንደን መምጣት የሚፈልጉ ካሉ አስመጥቼ ላስገርዛቸው። እነዚህ እዚህ ለንደን መገረዝ ያለበት ብዙ ሴቶች አሉ። አረ ይምጡ የኔ አባት ራሱ እኮ ይገርዛል። እሱ ሐኪም ነው። እሱ ጋር ነው ሰዳቸው። አፈር ልብላ የኔ ጌታ። አንተ አላየህም ሲገርዙ? አንተ አላየህም ሲገርዙ በደንብ? እኔ አይቻለሁ። ትንሽ ተምራለሁ ነው እንደው ራሴ ሞክራለሁ። አልደረስኩም ግን ታርግና አንተ እንደመተ ለምን አገርዝልን? ህገወጥ ስራ ስለሆነ እኔ 7ኛ ክፍል እየተማርኩት ነበር። በቃ እሱ ትምህርት ብትማር አዋጥም ዝም ብለህ ተማርና በቃ እንትን በራስህ እውቀት ስታደርጋለህ ቤት ውስጥ ሆነ የፈለገው ሰው እያመጣ ስለኝ እኔ እምባልኩ አንዴ ካስኩ ጉርጋድ ይገባለሁ ብዬ ፈራሁት። አረ ምን ጉዳይ ነበር? እዚህ ለንደን አመጣ ነበር በደንብ ብቻ። እዚህ አንድ ወንድ ልጅ ለመግረዝ አሜሪካን ሀገር $4000 ነው ለመግረዝ አንድ ወንድ። አዝሎ አንተ በ1000 ብትገርዝ እንኳን ምን ጨነቀ? ለምን አልመጣም? አሜሪካ ይመጣሉ። ቪዛ ቆረጡልኝ። ችግር የለም። እና በደንብ ትንሽ ነው የምችለው ነው ያልከው። በደንብ አልተማርክም መግረዝ። አረ ችግር የለም እችላለሁ። እኔ እዚህ እችላለሁ። ሶሻል ሚዲያ ስለሆነ ፈርቼ ነው የኔ ጌታ። በቃ በውስጥ እናወራለን። እነዚህ አቃጣሪ ናቸው፣ ይወረኞች ናቸው። ስለዚህ በውስጥ ነው
ሞጣም አልተገረዘም። ጉራጌዎች አሉ፣ ሁሉም አሉ እዚህ ጋር ማለት ነው። ችግር የለም። ዱባይ አሉ፣ እንገርዛለን። አሜሪካን አብረን እየዞርን እኔ እግር ይዝላለሁ፣ አንተ ትገርዛለህ። እየዞርን እንገርዛለን በየስቴቱ። ከአምሳ እድሜ በላይ ሲሆኑ ግን አይቻልም። ከአምሳ እድሜ በላይ ከሆኑ ከ50 ዓመትማ ሞቱ ማለት ነው። አሁን እኔም ብገርዘኝ ተገርዣለሁ። እኔ ግን መሞት ነው። ከ50 በታች ነው የምገርዙት። አዎ ከ50 በታች ሲሆን ነው። ከ40 በታች እንደዚህ ነው። ከ50 በላይ ሆኖ አይቻልም። ኦኬ ያው ትምህርቱን ተምረሃል እኮ አንተም እኮ ከ50 በላይና በታች መሆኑን አውቀሃል። አንተ ራስህ ጎበዝ ነህ። ወንድም ከ50 በላይ አይገረዝም በእናንተ ሀገር። ወንድ ግን ችግር የለም። ባይ ዘ ዌይ በምዕራቡ ዓለም ብዙም ይሄ የግርዛት ነገር ብዙ የተለመደ አይደለም እና አሪፍ ቢዝነስ ነው። ምክንያቱም ብዙ እንትን የተገባበት ስላልሆነ ያው ሙስሊም ኮሚኒቲው ምናምን ነው የሚይዘው ወደዛ የተሸጋገረውና እንደዚህ አይነት ቦታ በደንብ ቢሰራበት ሰው በጣም ሊያዋጣው የሚችል ክፍል ነው ብዬ አምናለሁ። ምክንያቱም ብዙ ኢሚግራንት አለ ልክ እንደ ኢትዮጵያ ምናምንና ወደ ከብዙ የተለያዩ ሀገራትና ለአይሁዶች፣ ለሙስሊሞች እንዲሁም ለኦርቶዶክስ ክርስቲያኖች እንዲሁም በተለያየ አይነት ትላሉ እንዲህ በባህልም በምንም ለሚገረዙ ሰዎች ግርዛት በማቅረብ ብዙ ጥቅም ሊገኝ ይችላል ብዬ አምናለሁ። እነዛ በአንድ በኩል አሪፍ ቢዝነስ ሊሆን የሚችል ነው። ሮማን አሪፍ አርጋን ያሰበችው በዚሁ እንደ ቀል እየታሰቡ እኮ ነው ባይተወይ ወደ ትልቅ ቢዝነስ የሚለወጡት እንዲህ አይነት ሀሳቦች። ምክንያቱም ስታስቡት የቢሊዮነሮችን ምናምን እንደ አላሙዲን ባይተወይ በዶላር ነው ቢሊዮነርነቱና ማሳቅ ምናምን ቢሰራ ኮሜዲ ምናምን ፐርሰናል ኮሜዲያን ምናምን ብትሆኑ መድረክ ላይ ወጣችሁ ስታንድ አፕ ከምትሰሩት በላይ ልታፍሱ ትችላላችሁ እና ቢግ ዲል። ያው ግን በግርዛት ዙሪያ ካነሳችሁ አንድ ልክ አይደለም ብዬ ማስበው ያው ሴቶች ግርዛት ያለችው ነው። እኔም ተገርዣለሁ አለች። ልክ አይደለም ባይ ዘ ዌይ። ምክንያቱም የሚገረዝ አካል የላትም ሴት። ጀስት ጎጂ ባህል ከሚባሉት ውስጥ የሚካተት ነገር ነው። እንደ ቀልድ ብዙ እንትን ማለቱ አስፈላጊ አይደለም። እሷን ግን ከምሯ መሰለኝ እነ ጂጂ ኪያ ምናምን አማራዋታል። ያው እነሱን ካስገረስኩ ጨዋ ይሆናሉ ምናምን ብላ አስባ ነው። እነ ሞጣም አልተገረዙም ትላለች። ወንዶቹንም አይ ዶንት ቲንክ እነሱ አልተገረዙም ብዬ አላስብም። እዚህ ሀገር ሁሉ ሞስት ከኢትዮጵያ የሄደ ሰው ሁሉም የተገረዘ ነው ማለት እንችላለን። ኤኒዌይስ እንደ ቀልድ እንደ ጨዋታ አስቡት ለማለት ነው። ምን ታስባላችሁ በዚህ ጉዳይ? በኮሜንት ሴክሽን አሳውቁን። ቪዲዮን ላይክ አድርጉ፣ ሼር አድርጉ፣ ቻናሉን ሰብስክራይብ አድርጉ። ስለተከታተላችሁ እናመሰግናለን።